ባፌ ራቆትሽን የተቀረሽውን ረሳሽ? አንቺ ዝርክርክ ባላገር ራቆትሽን ሽንት ቤት ውስጥ የቀረጹሽ ረሳሽ? ፊንገር ስታረጊ ራቆትሽን ነው ወርታችሁ ነበር። ራቆትሽን ነው የተቀረሽው እኮ አንቺ ግማታም። የዛኔ ስታለቅሽ ሀቢባ ቤት ሀቢባ 5 ቀን ሙሉ 70 ምናምን ሺህ ድረም ሰብስባ ነው የሰጠች። ዛሬ ቂጥሽን እንዲቆልፈሽ አሁን አንቺ ሴት ነሽ ቆሻሻ ሴት ሆነሽ ሴት ልጅ የራቁት ቪዲዮ ምናምን እያልሽ ልታሸማቅቂ፣ ለዚያውም ባለቀሰችበት ቪዲዮ፣ በተሰቃየችበት ቪዲዮ፣ ራሷን ለማጥፋት ምናምን ባለችበት ቪዲዮ፣ የአመታት ቪዲዮ አላውቅም 2 አመት 3 አመት እንደዛ ቢሆን ነው አይደል? ዛሬ መጥተሽ ለዛው ልትወልድ ያለች ሴት፣ ሆዷ የገፋ ሴት ኩስዋን ትቀሰቅሻለሽ መጥተሽ እንደገና አሳማ ምንም ልታረግ ትችላለች። መጥፎ ነገር ልታደርግ ትችላለች። ጥሩ ሰው ላትሆን ትችላለች። ጥፋት ልታጠፋት የፈለገ ነገር ብታደርግ ግን እንደዚህ ብትያት አትችይም። እሺ ከዚህ በፊት እቺን ወደል ማለት ነው እቺን አሳማ ሲናገራት አየሁ። ቲክታክ ላይ መቼስ ባፈልጉም ታያላችሁ አይደል? የተቆራረጠው ላይቭ ላይም ድንገት ስክሮል ስታደርጉ የሆነ ነገር ታያላችሁና ይሰድቧታል። ልጅሽ ይሆናል እኮ ይህ ማን ነው የሚባለው ልጁ አብሯት ያለው ልጅሽ ይሆናል አንቺ እኮ ትልቅ ነሽ ምናምን ሲሏት ተሰማኝ። እኔ እዚህ ያለሁት ሰዎች ሲነኩ፣ ሴቶች በሴትነታቸው ሲነኩ፣ ህዝብ ማህበረሰብ ሲነካ፣ ወይም ደግሞ አንዳንዴ መልስ መስጠት የማይችሉ ሰዎች እንደዚህ በውሸት ሲወረጀሉ ሲቀጠቀጡ ለእነዛ ሰዎች የቻልኩትን ድምፅ ለመሆን እንጂ ማንም እንደማይም ቲክታክ ጌመር ነው ማየት አይደለም። እና ሲነኳት አላስቻለኝም እና ቪዲዮ ሰርቼ ልጅቷ እኮ ስለወፈረች ይሆናል እድሜዋ ትልቅ የመሰላችሁ፣ ውፍረት እንደዛ ነው የሚያስመስለው፣ ብትቀንስ ምን ያንሳታል ምናምን ብዬ እግር መንገዴንም አይደለ ምክር ቤቴ በዘዴ ማለት ነው ሰውነቷን እንድታስተካክል፣ ጥሩ እንዳልሆነ ምግብ ትልቅ እንደሚያስመስል መቀነስ እንዳለባት ምክር ቤቴ ሰጥቼ ተያዋኪው ያገባኝም እኔ መናገሬን ብቻ ነው። ከዛ ቪዲዮ ሰራሁ ማለት ነው ለሞራሏ ብዬ። ግን ስለ እውነታው ስናወራ ልጅቷ እድሜዋ ትልቅ ነው። ልጁ ህፃንሽ ነው። እኔ እኮ ባሌ ትላለች ደግሞ እኔ እኮ ባሌ እንትን ይለኛል አንዳንድ ይወደኛል ይንከባከበኛል አይነት ነገር። ያንቺ ባል እኮ ሰካራም ነው ጣልና ቤት ከሴት ጋር ታይቷል ምናምን ትላታለች። ደግሞ ሲጀመር ባሌ የምትይው የትንሹ ልጅ አማራጭ ስለሌለው ይኖራል አንቺ ጋር ያለው። እርግጠኛ ነኝ አማራጭ ስለሌለው እንዳንቺ አይነት ሰውነት ያላት የሚያስጠላ የሚዘገንን ሰውነት ያላት ሴት ጋር ማንም መቀመጥ አይፈልግም። በጣም ታስጠያለሽ። ወንድ ነው የምትመስለው። ጡንቻ ያለው ትልቅ የሚያስፈራ ወንድ ነው የምትመስለው። ሴት አስመስሊ። ታቶ ከመሰራሽ በፊት ሰውነትሽን አስተካክሊ። ታቶ ይቆይልሽ። ታቶ የሚያምረው ሰውነት ከተስተካከለ በኋላ ነው። አንድ ሰው ላይ ታቶ የሚሆን ፀጉርሽን ብትሰሪ፣ ቀለም ብትቀቢ፣ ጌጣጌጥ ብታደርጊ የሚያምረው አንድ ሰውነት ሲያምር ነው። እንዳንቺ አይነት አሳማ ምንም ዳይመንድ ብታደርጊ ማታምሪ። ግንገርሻልን እውነት በጣም ታስጠያለሽ፣ ትቃፊያለሽ። እግዚአብሔር ልጁ አማራጭ ላይ ትሮሽ ይሄዳል። አማራጭ ስለሌለው አንቺ ጋር ስለሆነ ምናልባት ጥቅማርግም ይኖረዋል። የሚበላውም የሚጠጣውም የሚኖረውም በአንቺ ምላስ ሊሆን ይችላል። ተፍ ስለምትይ ሊሆን ይችላል። ልመና ምናምን ትችያለሽ ይሆናል። አላውቅም እንጂ ሌላ አማራጭ አግኝ እስኪ። ኪሱ ላይ ገንዘብ ካላገኘ ሌላ ሴት ማግኘት አይችልም። ማንም ሴት ሻክለው ለዛ ነው አንቺ ጋር ያለው። እስኪ ገንዘብ ያገኝ ሱባኤሽም። እሺ በዚህ ስንት ቆንጆ ባለበት ዘመን ራዋን ግን ቆንጆ ናት። ሱቅ ባይኖራት ገንዘብ ባይኖራት የሆነ ወንድ በመልኳ ያገባታል። በቅጥነቷ ደግሞ በቅጥነቷ ራሱ ትሳለቂባት ነበር። ያልተሽማ ታስመሰድኝ ምናምን ደደብ። በዚህ ዘመን በውፍረት የምትመኪ ደንኮሮ ማለት ነው። እንዴት እንደሚካፍ ብታውቂ፣ እንዴት እንደሚያስጠላ ቢገባሽ፣ እንዴት እንደሚያሸማትክ ቢገባሽ። ቆንጆ ናት በቅጥነቷ በመልኳ ያገባታል አንዱ መጥቶ። አየሽ እሱ በሄደ ራሱ ልጁ በወየ ሊሆን ይችላል ምናምን ደግሞ ለሀቢባ ማካታልሽ ሀቢባ ምናምን ሀቢባ ለቢዝነስ ነው እዚህ ያለችው። ለማንም ብላ አይደለም። አታቃጥሪ። ልትወልድ አንድ ቀን በጥቀስ ሲቀራት ሁሉ ላይ በላይ ቁጭ የምትል ሴት ለማንም ብላ ነው እንደዚህ የምትሆኑ። ለሰው ብላ ነው እንዴ? ለራሷ ስትል ነው። አማራጭ የላትም። እዚህ ቁጭ ብላ መሸከል አለባት።
እኔ ልናገራት አልፈልግም በዚህ ሰዓት ሀቢባ እኔ 9 ወር የገባች ሴት ወይ ምናምን ለርጉዝ ሴት ነፍስ ነው በወር የተሸከመችው የሰው ፊት እኮ ነው። ለልጁ ክብር አለኝ። ልናገራት አልፈልግም ግን አታካጥረኝ። ከዚህ በፊትም እሱ ሀቢባ ቤት ገብታ ሀቢባ ባሏን ስትናገረው እኔ በጣም ነው የተናደድኩት። ሰምቻለሁ ያንን ልጅየው ጥሩ ልጅ ላይሆን ይችላል፣ ዱርዬ ሊሆን ይችላል ምናምን ወጣት ልጅ ነው፣ ብዙ ጥፋት አይቼበታለሁ። ግን ለእሷ እስከተመቻት ድረስ ሲፈልግ ሀቢባን ሲደባት ሲፈልግ ማንን ሲደባ ራሳቸው ይክሰሱት እና ገባሽ አንቺ በዚህ ብርጅስቶን ተሳድቦ እንትና ምን አባሽ አገባሽ? ገረድ ራሳቸው ይክሰሱት። ልጁ ምክር የሚያስፈልገው ገና ወጣት ልጅ ነው። ለእሷ ከተመቻት እሷ ከወደደችው አንቺ ምን አገባሽ? እሷን እስካልበደላት ድረስ ሀቢባን ብሎ እንደውም እኔ ልጅቷን ልናገራት የነበረው ለሀቢባ ስታሽቃብጥ ነው። ሀቢባ ባዳ ናት፣ ነገ ትሄዳለች። ባሏ ግን አብሯት ነው የሚቆየው። ልጅ ልትወልድ እንደዚህ። ስለዚህ ማክበር ያለባት ባሏ ነው። እሷን የሚበድላት ከሆነ አዎ ትተው ተፍተው መብቷ ነው። ግን ለሀቢባ ብላ ከባሏ ጋር መጣላት የለባት። አንቺ በሀቢባ ምክንያት መሰለኝ የምትሰድቢያት። ደግሞ ሀቢባን ትናገሪያለሽ እንዴ ምናምን እያልሻት ነበረ። ምን አባሽ አገባሽ ስለ ሀቢባ? አክብራት። እንደውም እኔ ሰው እንዴት ሰውን ያመልካል ብዬ ልጅቷን ልናገራት ሁሉ ነበረ። እርጉዝ ናት ብዬ ነው የተውኳት። ሰው እንዴት ሰውን በዚህ ልክ ያመልካል? ባሌ ሀቢባን ይቅርታ ካልጠየቀ ራሴን አጠፋለሁ የምትል ልጅ ናት። በጣም ነው ያናደደችኝ። እንደዚህ አይነት ድድብና ምንድን ነው ብዬ ልናገራት ነበር። ባሏ እና እሷ አንድ ላይ ይቀራሉ። ሌላች ባያገባችሁም እናንተ። እሷ ባሏ የማይሆናት ሲሆን እሷ ሲበድላት ለእሷ የማይሆናት ሲሆን ትተው። ከዚህ በተረፈ ሀቢባን ተናገረ እንትናን ተናገረ ሂጂና ተናገሩ በግልድ። በቪዲዮ ግን በሴትነቷ እየመጣሽ አንቺ እንዲነሽ ልትያት አትችይም። እሺ ትንባታ ባለቀሰችበት እንደዛ ራሷን ልታጠፋ ባለች ሁሉ ሰው ባዘነላት ቪዲዮ እንደገና የቆየ ቁስል መጥተሽ ትቀሰቅሻለሽ። እንደንቺ አንቺ ሴት ነሽ። ለነገሩ ሴትማ አይደለሽ። ምንሽም ሴት አግበስንሽ። አንቺ ምግብ ስታግበሰብሽ ነው ሁሌ የማይሽ እዚህ ቲክታክ ላይ መቼስ ግዴታ ባትፈልጉ ቪዲዮ ታያላችሁ። ምግብ አፍሽና ምግብ አይለያዩ። አሳማ ንጽህናሽን ጠብቂ። ራስሽ ስፖርት ስሪ መጀመሪያ ስለ ሰው ከማውራትሽ በፊት። ደግሞ አታፍሪም በሰውነቷ ደግሞ ልትናገሪያት አንቺ ምናምን ትያታለሽ። በጣም ነው የምታምረው። እሺ ቆንጆ እየቀጨብ ቆንጆ ሳሚያውን ቢሆን ደርባባ ቆንጆ ሰማይ አላት። ውስጥ ባህሪዋን አላውቅም። ክፉ ልትሆን ትችላለች፣ ተንኮለኛ ልትሆን አላውቅም። ስለሱ ግን ላይም እንደምናያት ሶሻል ሚዲያ ላይ ስናያት ግን ቁጥብ ናት፣ ጨዋ ናት። አለቅ። ስለዚህ በሰውነቱ ልታሸማቅቂያት አትችይም። በቪዲዮ በምናምን ልታሸማቅቂያት አትችይም። ገባሽ? ቆሻሻ